በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ሁላችንንም በምሕረቱ ጠብቆ ይህችን ዕለትና ሰዓት በዕድሜያችን ላይ ስለጨመረልን ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። የነፍስ አባትነት ትልቁ ተልእኮ። ዛሬ በዚህ ርዕስ ስለ መንፈሳዊ ሕይወታችን ጠቃሚ የሆኑ አንዳንድ ሀሳቦችን እናነሳለን። በተለይም የቤተ ክርስቲያን አገልግሎት ከሆኑት ዋና ዋና ነገሮች መካከል አንዱ ከሰው ልጆች የነፍስ ድነት አገልግሎት ጋር በተያያዘ በቤተ ክርስቲያን የሚሰጠውን መንፈሳዊ አገልግሎት በዋናነት እናያለን። መነሻ የሚሆነን የእግዚአብሔር ቃል ሐዋርያው ጳውሎስ ወደ ዕብራውያን በጻፈው መልእክቱ ምዕራፍ 12 ቁጥር 3 ላይ ያለው ይሆናል። በነፍሳችሁ ዝላችሁ እንዳትደክሙ ይላል። በነፍሳችሁ ዝላችሁ እንዳትደክሙ። የሰው ልጅ እንደሚታወቀው አድካሚ በሆነው ዓለም እስካለ ድረስ በስጋው የሚዝለውን በስጋው የሚደክመውን ያህል በነፍሱም በመንፈሱም መድከም ያለ ነገር ነው። የሰው ልጅ በመንፈሳዊ ሕይወቱ ከሚፈጠሩት ልዩ ልዩ ፈተናዎችና ውጣ ውረዶች የተነሳም በመንፈሳዊ ሕይወቱ የሚዝልባቸው አጋጣሚዎች በጣም ብዙ ናቸው። ስለዚህ ሐዋርያው ቅዱስ ጳውሎስ በነፍሳችሁ ዝላችሁ እንዳትደክሙ አለና ከኃጢአተኞች በደረሰበት እንዲህ ባለመቃወም የጸናውን አስቡ ሲል ክርስቶስን እንዲያስቡት ክርስቶስን እንዲያዩት ከቁጥር 2 ጀምሮ ያለውን ስናነበው ክርስቶስ በመስቀል አልፎ እንዴት ጸንቶ እንደቆመ እንዴት በትዕግስት እንዳለፈ ክርስቶስን እንዲያስቡና ክርስቶስን እንዲመለከቱ በመልእክቱ ያሳስባቸዋል። እንግዲህ እነዚህ ክርስቲያኖች በመንፈሳዊ ሕይወታቸው መበርታት የሚገባቸውን በመንፈሳዊ ሕይወታቸው ዝለት በሚገጥማቸው ጊዜ እንዴት መበርታት እንደሚገባቸው በድካማቸው በዝለታቸው ጊዜ እንዴት መበርታት እንደሚገባቸው የጻፈውን ነው። ሐዋርያው ለክርስቲያኖች የጻፈውን ነው መነሻ አድርገን ወደ ዋናው ወደ ተነሳንበት ርዕስ የምንገባው። ይህንን ሐዋርያው ለእነዚህ ክርስቲያኖች በዝለታቸውና በድካማቸው ጊዜ መበርታት መጽናት እንደሚገባቸው እንደጻፈው ሁሉ በቤተ ክርስቲያናችን ሃይማኖታዊ ስርዓት አባቶቻችን በእውነት የቀደሙት ምስጋና ይግባቸውና ቤተ ክርስቲያን ትልቅ ተልእኮ አድርጋ ትልቅ የአገልግሎት ዋና ዋና ማዕከሎች መካከል ነፍስን ማዳን ትልቁ የአገልግሎቱ ዋና መሰረታዊ ነገር ስለሆነ የነፍስ አባት በሚል ስያሜ ነፍሳትን እንዴት ማዳን እንደሚገባ የደነገገችው የቆየው ስርዓት በጣም የሚገርም ነገር ነው። እንግዲህ አባትነት ስንል አንድ ሰው በስጋ ለወለዳቸው ልጆቹ ኃላፊነት እንዳለበት፣ ሸክም እንዳለበት፣ በስነ ምግባር መቅረጽ፣ በስነ ምግባር ማሳደግ እንዳለበት የነፍስ አባት ወይም በግዕዙ አበነፍስ የምንለው ወይም በሌላ አነጋገር የንስሐ አባት መምህረ ንስሐ የምንለው፣ እኔ ግን የተጠቀምኩበት የነፍስ አባት የሚለው ይበልጥ ትርጉም ስለሰጠኝ ነፍስን የማዳን አባትነት ያለውን ትልቅ ኃላፊነት የሚያስረዳ ነው። ነፍስን የማዳን ኃላፊነት እንግዲህ አንድ አባት የልጆቹን ነፍስ የማዳን ትልቅ ኃላፊነት እንዳለበት እንረዳለን። እንግዲህ ልጆችም አባታችን በእውነት ሕዝባችን አባታችን እያለ አገልጋዮችን በሙሉ አባታችን እያለ በእንዲህ አይነት የልጅነት ስሜት ነው የአባቶችን ስም እንኳ የሚጠራው። ስለዚህ አባታችን እያለ ለሚጠራው ሕዝብ ነፍስን የማዳኑ ኃላፊነት ምን ያህል ትልቅ ትኩረት የሚያሻው በቤተ ክርስቲያኒቱ ውስጥም ደግሞ ትልቁ የአገልግሎት ክፍል እንደሆነ እንገነዘባለን። እንግዲህ ሐዋርያት ለሌሎች መዳን በወንጌል እንደተገለጸው
መድኃኒታችን ኢየሱስ ክርስቶስ ከሰጣቸው አደራና ኃላፊነት አንጻር ቀጥሎም አገልግሎታቸውን በሚፈጽሙባቸው ጊዜ በመልእክት፣ በቃል፣ በመጽሐፍ ሰፍሮ እንደምናገኘው ሰዎች እንዲድኑ የተከፈለውን ዋጋ እናውቃለን። ስለዚህ ቤተክርስቲያናችንም ያንን ኃላፊነት መሰረት በማድረግ ይህ በተለይ ከነፍስ ጋር ያለውን ድነት ትኩረት አድርጋ ይህንን ስርዓት መደንገጓን ስናይ የኃላፊነቱን ጥልቀትና ስፋትም እንገነዘባለን። ስለዚህ አባታችን እያለ ለሚጠራን ደግሞም ለሚንከባከበን ሳይኖረው ከጉድለቱ ለቤተ ክርስቲያን ለአባቶች ትልቅ ዋጋ ለሚከፍለው ሕዝብ ለነፍሳቸው መዳን የሚደረገው ኃላፊነት ምን ያህል ትልቅ እንደሆነም እንገነዘባለን። ስለዚህ አባትነት የሚለውን ልጅነት የሚለውን ስናስብ ልጆችም ስለ መዳናችን ትኩረት መስጠት እንዳለብን አባት እያለው ብቻ ሳይሆን ስለ ነፍሳችን መዳን ምን ያህል ትኩረት እንሰጣለን፣ አባቶችም ለልጆቻችን ነፍስ ምን ያህል መዳን ትኩረት እንሰጣለን የሚለውንም እንድናስብ የሚያገለግል ነው የቤተ ክርስቲያኒቱ የቆየው ሃይማኖታዊ ስርዓት። ህዝቡም በአብዛኛው አንድ ትልቅ አገልጋይ የስብከተ ወንጌል ታዋቂ አገልጋይ እንኳ ቢባል በንስሐ አባቶች ወይም ደግሞ በነፍስ አባቶች ያለውን ያህል መደገፍ ግን ህዝቡ በሌሎች ላይ የለውም። ይህ የሚያሳየው እንግዲህ ከስሙ አንጻር ስሙ ግልጽ እንደሆነ ሁሉ ነፍሳቸውን ለማዳን ነፍሳችንንም ለማዳን የሚደረገውን ኃላፊነት የእያንዳንዳችንን ድርሻ የሚያስረዳ ነው። ብዙ ጊዜ በእርግጥ አሁን ምን ያህል ክፍተቱ እየጨመረ እንደመጣ ህዝቡም ምዕመኑም ቢሆን አባቶችን የሚፈልገው ለሴሪሞኒ ወይም ለሰርግ ማጀብ ወይም ደግሞ ለለቅሶ እና ለቀብር ጊዜ ብቻ የሚሆንበት አጋጣሚ ብዙ ነው። እንዲህ አይነት የተሳሳቱ ግንዛቤዎች ሊስተካከሉ ይገባል። እውነት ነው፣ ሰው በሀዘን ጊዜ በደስታ ጊዜ አባቶችን በቅርብ አግኝቶ አገልግሎት ማግኘቱ መልካም ነው። ነገር ግን በሚያልፉ ነገሮች እንደዚህ ትኩረት ከሰጠን ለማያልፈው የነፍሳችን መዳንስ ምን ያህል ትኩረት እንሰጣለን የሚለውም መታሰብ አለበት። ስም ብቻ ሳይሆን የመዳን ጉዳይ ወይም ደግሞ አባቶችም ነፍሳትን የማዳን ኃላፊነት እንደሆነ የቤተክርስቲያን ተልእኮ የቤተክርስቲያን ዓላማ ይህ እንደሆነ ያስገነዝበናል። እግዚአብሔር በነቢያትም በሐዋርያትም ትልቁ መልእክተኞችን የላከበት ዋናው ዓላማ ሰዎች በነፍሳቸው እንዲድኑ ነው። በነቢዩ ሕዝቅኤል ምዕራፍ 3 ቁጥር 18 ላይ እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው ነፍሱም እንድትድን ከመንገዱ ይመለስ ዘንድ ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው ባታስጠነቅቀው ከነ ኃጢአቱ ይሞታል። ከኃጢአቱ እንዲመለስ እንዲድን ለኃጢአተኛው አስጠንቅቀ ባትነግረው ያ ኃጢአተኛ ከነ ኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ ይላል። ደሙን ከእጅህ እፈልጋለሁ ለእረኞች በነቢያት የተነገረ ትልቁ ኃይለ ቃል ነው። በነ ኤርምያስ ሁሉ የተነገረ ቃል ነው። ስለዚህ እግዚአብሔር ለሕዝቡ መዳን ትልቅ ፍላጎት ስላለው ሕዝቡ እንዳይጠፋ እረኞች ደግሞ ለሕዝቡ መዳን ትኩረት እንዲሰጡ ከተነገሩት የመጽሐፍ ቅዱስ ክፍሎች አንዱ ነው። ኃጢአተኛው ከነ ኃጢአቱ እንዳይሞት ባታስጠነቅቀው፣ ከክፉ መንገዱ እንዲመለስ ባታስተምረው ኃጢአተኛው ከነ ኃጢአቱ ይሞታል፣ ደሙን ግን ካንተ እፈልጋለሁ አለ እግዚአብሔር። ስለዚህ የነፍስ መዳን ጉዳይ ኃላፊነት የሚያሻው ጉዳይ ነው። አንድ ተረት አለ፣ በየጊዜው የሚነገር ነው። የነፍስ አባት ወይም የንስሐ አባት ሞት አይቀርም እና ይሞታሉ። ከጊዜ በኋላ ደግሞ የንስሐ ልጅ ይሞትና ሞቶ ግን የሄዱ ወደ ሲኦል ነው እና ሲኦል ሲሄድ እኛ አባቱን እዛው ያገኛቸዋል። እንዴ ምነው አባ እርሶም እዚህ ነው እንዲህ ያሉት ብሎ ቢጠይቃቸው ኧረ ዝም በል ልጄ ጳጳሱም እዚህ ናቸው በማለት መለሱለት ይባላል። ተረት ይመስላል። ነገር ግን እውነታው ግን የሰው ልጅ በምድር እያለ አባትም እንደ አባትነቱ
አዎ ልጆቹ ለነፍሳቸው መዳን ቅድሚያ እንዲሰጡ ትኩረት ካላደረገ ልጆችም ቢሆኑ በሕይወት እያሉ ለመዳናቸው ዋጋ ካልሰጡ ከሞት በኋላ መቼም በስም አይጸደቅም። ትልቅ ትንሽ አባት ልጅ አይባልም። ሰው በምድር እያለ ለሚድንበት እውነት ዋጋ ካልሰጠ ተረቱ በተረትነት ብቻ የምናየው ነገር አይደለም። ስለዚህ ቤተክርስቲያኒቱ ይሄ የነፍስ አባትነት የሚለው አገልግሎት አበነፍስ የንስሐ አባት ይባላል፣ መምህረ ንስሐ ይባላል። እኔ ግን በጣም ዋጋ የሰጠሁት የነፍስ አባት የሚለው ግን ትልቅ ትርጉም ስለሰጠኝ ለእኔ ለካ ነፍሳትን ማዳን ነው፣ ለካ ሰዎች በነፍሳቸው እንዲድኑ ኃላፊነት መውሰድ ነው የሚለውን ትኩረት እንድንሰጥበት ስለፈለግኩኝ አባቶችም ሆን ልጆች ለዚህ ስም ለዚህ ለከበረው ስያሜ ላለበትና ይልቁንም ደግሞ ለመንፈሳዊ ሕይወታችን ትልቅ ስፍራ ልንሰጠው ያስፈልጋል። መድኃኒታችን ኢየሱስ ክርስቶስ እንደተናገረው ሰው ነፍሱን ካጣ ምን ይጠቅማል? ሰው ዓለሙን ቢገዛ በዓለም ክብር ቢኖረው ዝና ቢኖረው ሁሉንም ቢያተርፍ ዓለም ሁሉ የእርሱ ቢሆን ሰው ነፍሱን ካጣ ምን ይጠቅመዋል? ስለዚህ ነፍሳችንን እንዳናጣ ቅድስት ቤተ ክርስቲያን እረኞችን፣ አገልጋዮችን ይልቁኑ ደግሞ በግልጽ ቋንቋ የነፍስ አባት በሚል ትልቁን የአገልግሎት ክፍል አዘጋጅታ በሐዘንና በደስታ ምዕመናንን በቅርብ አግኝቶ ከማጽናናት፣ ከማስተማር፣ ከመምከር ባለፈ በዋናነት ደግሞ ነፍሳቸውን የሚያድኑበትን አገልግሎትን በቅርብ ይሰጣሉ ማለት ነው። ሐዋርያው ቅዱስ ጳውሎስ በነፍሳችሁ ዝላችሁ እንዳትደክሙ ሲል በነፍሳችን በዛልንባቸው ነገሮች ሁሉ ትምህርትና ምክር የምናገኝበት ከውድቀታችንም በንስሐ ሕይወት የምንነሳበት አገልግሎት በቅድስት ቤተክርስቲያናችን በዚህ መንገድ የተዘረጋ የአገልግሎት ክፍል አለ። ምክንያቱም ክርስትና ማለት አባትነት፣ ልጅነት የሚባሉት እነዚህ ሁሉ በቤተ ክርስቲያን ውስጥ የታቀፉት አጠቃላይ ነፍስን የማዳን ጉዳይ ነው ወገኖቼ። ነፍስን የማዳን ጉዳይ ነው። ክርስትና ማለት እውነተኛ ክርስትና ነፍስን ማዳን ነው። በሐዋርያት ዘመን የመጀመሪያዋ ቤተ ክርስቲያን ላይ ይፈጸም የነበረውን አገልግሎት ስንመለከት የሐዋርያት ሥራ ምዕራፍ 2ን ስናይ በተለይ ምዕራፍ 2 ቁጥር 47 ላይ እንደተገለጸው ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። በሐዋርያት ትምህርት በሐዋርያት አገልግሎት ላይ አምኖ ቃሉን ተቀብሎ ከእነርሱ ጋር ካሉት እንደገና ሌሎችን ደግሞ ጌታ ዕለት ዕለት ይጨምር ነበር። የሚድኑትን ክርስትና ማለት መዳን ነው። ክርስትና ማለት የዘላለም ሕይወት ነው። ክርስቲያን ሁነን አባት ልጅ በሚል መንፈሳዊ መስተጋብር ውስጥ ሆነን ስለ መዳናችን እርግጠኞች ከሆን ወገኖቼ ተሳስተናል ማለት ነው። ስለዚህ ይሄ አገልግሎት በጣም እጅግ መልካም የሆነ ክፍተቶች እንዳሉ ሆኖ አሁን ላይ ቀደም ብዬ እንዳነሳሁት ከአባቶች መካከልም ለልጆቻቸው መዳን ብዙ ትኩረት የማይሰጡ ሊኖሩ ይችላሉ። ልጆችም ቢሆን ለዚህ ዝክር ሲሆን ጸበል እንዲባርኩላቸው፣ ጸበል እንዲረጩላቸው በሐዘንና በደስታ ተገኝተው የአገልግሎታቸው አካል እንዲሆኑ ከመፈለግ ባለፈ ለመዳናቸው ደንታ የሌላቸው ምዕመናንም መኖራቸው ይታወቃል። ነገር ግን ይህ የቤተ ክርስቲያኒቱ የነፍስ አባትነት የሚባለው አገልግሎት ግን የመዳን አገልግሎት ነው። ስለዚህ ሁላችንም ለመዳናችን ትኩረት መስጠት እንደሚገባ የእግዚአብሔር ቃል ያስረዳናል። መድኃኒታችን ኢየሱስ ክርስቶስ ሰው ነፍሱን ካጣ ምን ይጠቅሟል? ወገኖቼ አባት ነኝ ልጅ ነኝ በሚለው መንፈሳዊ መስተጋብራችን እንደ አባት እንደ ልጅ ቤተ ክርስቲያን በሰራችሁ በዚህ ሃይማኖታዊ ስርዓት ውስጥ ያለን ሁላችንም የመዳናችንን ሁኔታ የምናረጋግጥበት በዝለታችን ጊዜ የምንነሳበትን አገልግሎት ቤተ ክርስቲያን የደነገገችውን ሁኔታ ስናስብ በእውነት በሐዋርያው በሌሎችም ቅዱሳን ሐዋርያት ለመንፈስ ልጆቻቸው በቃልና በጽሑፍ አስተምረው
ነፍሳቸውን እንዳዳኑ እግዚአብሔርን በማምለክ ሕይወት ውስጥ እንዲኖሩ በመጨረሻም የዘላለም ሕይወታቸውን እየተጠባበቁ እንዲኖሩ በእግዚአብሔር ቃል አጽንቶ እንዳቆሟቸው ዛሬም የቅድስት ቤተክርስቲያን አገልግሎት ይህ ስለሆነ አባትነትና ልጅነት የሚለውን በዚህ መንገድ ልንረዳ ልናስተውል ያስፈልጋል። ይህንን ርዕስ እንዳነሳ ምክንያት የሆነኝ በዚህ ዙሪያ ላይ የጻፍኩት መጽሐፍም ስላለ ነው። ምናልባት አንዳንዶቻችሁ ልታውቁት ትችላላችሁ። ይሄ የነፍስ አባትና የነፍስ ልጅ የመሆን ምስጢር በመባል የሚታወቅ አንደኛ እትም መጽሐፍ ነው። ክፍል 1 እና ክፍል 2 ያለው መጽሐፍ ነው። ክፍል 2 በአሁኑ ሰዓት የለም፣ አልቋል። ይህ አንደኛው እትም ግን ለ6ኛ ጊዜ ታትሟል። መቼም በዚህ ሰዓት መጽሐፍ ማሳተም ምን ያህል ጭንቅ ምን ያህል ምጥ እንደሆነ ይታወቃል። ነገር ግን ሁላችንም ያው የዛሬ ስለሆን ዛሬ ላይ ማገልገል የሚገባንን የምንችለውን ያህል ሰው ባለው ልክ ማገልገል መንግስተ ሰማያትን ለመውረስ የተዘጋጀ ልብ ላለው ሁሉ የቃሉን እውነት ማካፈል ማድረስ የግድ ነውና በዚህ ስያሜ የነፍስ አባትና የነፍስ ልጅ የመሆን ምስጢር በሚለው ስያሜ ቀደም ብዬ ያነሳኋቸውን ሀሳቦች የአባትነት ድርሻ እስከምንድን ነው፣ የልጅነት ድርሻ እስከምን ድረስ ነው የሚሉትን ሀሳቦች በዚህ መጽሐፍ ውስጥ ዘርዘር አድርጌ ለማስቀመጥ ሞክሬያለሁኝ። በተለይ 6ኛው እትም ተጨማሪ ሀሳቦች ተካተውበት የታተመ መጽሐፍ ነው። ስለዚህ ለአባቶችም ሆነ ለልጆች ለክርስቲያኖች ሁሉ ጠቃሚ የሆነ መጽሐፍ መሆኑን በዚህ አጋጣሚ ላስረዳችሁ እፈልጋለሁኝ። መጽሐፉን ገዝቶ ማንበብ ለነፍሳችን መንፈሳዊ ብርታትን ሊያስገኝ የሚችል እግዚአብሔርን በተገቢ ሁኔታ ማወቅ በመንፈሳዊ ሕይወታችን ማደግ የሚገባንን ሁኔታ ራሳችንን እንድናይ የክርስትና ሕይወትን እንድናይ የሚያስችል መጽሐፍ እንደሆነ በእርግጠኛነት ለመግለጽ እወዳለሁኝ። አባቶችም ደግሞ እንደተነሳው ምን ያህል ኃላፊነታችንን ተወጥተናል። የነፍስ አባት የሚለውን ትልቁን ስምዬ ስለ ልጆች መዳን ምን ያህል ዋጋ ሰጥቻለሁ፣ ምን ያህል ጊዜን ሰጥቻለሁ፣ ምን ያህል ኃላፊነት ይሰማኛል የሚለውን አባትና ልጅን ሁሉንም የየድርሻቸው ምን እንደሚመስል በዚህ መጽሐፍ ተካቶ እናገኛለን። ያው እንግዲህ ብዙ መጽሐፍቶችን የምታውቁ ትኖራላችሁ። ለምሳሌ ይሄ እምነትና በጎ ሕሊና የሚለው ለ6ኛ ጊዜ የታተመ ይቅርታ ለ4ኛ ጊዜ ማለት ነው። ይህ መጽሐፍ ለ4ኛ ጊዜ ነው የታተመው። አሁን ገበያ ላይ የለም፣ ግን ያው ብዙ ሰዎች የወደዱት መጽሐፍ ነው። ሁሉም ከንቱ ይህም ለ4ኛ ጊዜ የታተመ በአሁኑ ሰዓት ያው ገበያ ላይ የሌለ መጽሐፍ፣ ነገር ግን ያው መጽሐፍነቱን ያነበቡ ሰዎች ሁሉ የወደዱት እጅግ ጥሩ መጽሐፍ ነው። ሌሎችም እንግዲህ ያው ከአሁን በፊትም የገለጽኩት ይመስለኛል። እግዚአብሔር ረድቶኝ ወደ 10 ምናምን መጽሐፍቶችን ጽፌያለሁኝ። እነዚህ ሁሉ ታዲያ ዓላማቸው ሰዎች በነፍሳቸው ድነው አምላካቸው እግዚአብሔርን በዘመናቸው አመስግነውት አክብረውት እንዲያልፉ። ምክንያቱም በምድር ለዘላለም የሚኖር ማንም የለም። እንደ ቤተክርስቲያን አገልግሎት የቤተክርስቲያን ተልእኮ ሰዎች እንዲድኑ ስለሆነ የእግዚአብሔር ሀሳብ የእግዚአብሔር ዓላማም ይህ ስለሆነ እነዚህን መጽሐፍት እንግዲህ ከአባቶቼ ከቤተክርስቲያን በተማርኩት መሰረት ያለውን የወረወረ ንፉግ አይባልም ይባላል እና ያለኝን በውስጥ ያለውን እግዚአብሔር በእያንዳንዳችን ሕይወት ውስጥ እንደ ክርስቲያን መኖርና ማወቅ የሚገባንን ነገር ሁሉ ማወቅ ስላለብን ክርስቲያን የሆኑ ሁሉ ይህንን መጽሐፍ አንቦ እንዲጠቀሙ የተዘጋጀ ነው። ስለዚህ ገዝታችሁ ብታነቡ ትጠቀማላችሁ። እግረ መንገዱን ደግሞ ያው እኔንም ማገዛችሁኝ ማለት ነው እና መጽሐፍቱን በተለይ መርካቶ አካባቢ መርካቶ ቅዱስ ራጉኤል ዙሪያ ባሉት ተዋሕዶ መጽሐፍት መደብርና ማከፋፈያ፣ ተክሌ መጽሐፍት መደብርና ማከፋፈያ፣ በሌሎችም በ4 ኪሎም ጃፋር መጽሐፍት ይገኛል። ቅድስት ሥላሴ ዩኒቨርሲቲ፣ ኢትዮፋጎስ እና በሌሎችም መጽሐፍቶች በዋናነት ነው እንጂ እነዚህን የጠቀስኩላችሁ ሁሉን ሳልዘረዝር መንፈሳዊያን መጽሐፍት ባሉበት አካባቢ ሁሉ መጽሐፉ እየተሰራጨ ስለሚገኝ በማንኛውም መንፈሳዊ መጽሐፍት መደብር ገዝታችሁ መጠቀም ትችላላችሁ።
ይህንን ነው ዛሬ እየላችሁ የቀረብኩት። መልእክቱ ደግሞ ለሌሎችም እንዲደርስ ላይክና ሼር እንድታደርጉ በአክብሮት አሳስባችኋለሁኝ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ ይክበር ይመስገን። አሜን።